ውድ ተመልካቾቻችን ቅዱስ ጳውሎስ እንዳለ ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። በእኛ ቆሮንቶስ ምዕራፍ 11 ቁጥር 28 እንደተመዘገበው ማለት ነው። እኛም ዕለት ዕለት የሚያሳስበንና እናንተንም የምናሳስባችሁ ረዳት የሌላችኋል በሳምንት አንድ ቀን የአብያተ ክርስቲያናትን ጉዳይ አቅርበን የገጠር ቤተ ክርስቲያኗን እንድትረዱ በአስራት በኩራታችሁ በገንዘባችሁ በማትሪያልም በሁሉም ይህ በቴሌቪዥንና በእማማ ሚዲያ የምናቀርብላችሁ ከቦታው ተቀርጾ የመጣውን ቪዲዮ ይሄው በቤተ ክርስቲያኗ በተከፈተው የባንክ ሂሳብ ቁጥር በቀጥታ እንድትረዷቸው እንድታግዟቸው ለእናንተ አቅርበናል። አመሰግናለሁ። በገዳሙ የሚገኙ የቅድስት ማርያም ቤተክርስቲያን፣ የጌታችን መድኃኒታችን የኢየሱስ ክርስቶስ የመድኃኔዓለም ቤተክርስቲያን፣ የቅዱስ ሚካኤል ቤተክርስቲያን እንዲሁም መስቀለ ክርስቶስ ቤተክርስቲያን ይገኛሉ። ስለዚህ ከነበሩት አብያተ ክርስቲያናት ይህንን የመስቀለ ክርስቶስ ቤተክርስቲያን እናያለን። በማዶ ላይ የምናየው እንግዲህ እዚህ አካባቢው ላይ ያለችው ትንሽዬ ከተማ ደብረ ብርሃን የምትባለው ከተማ ነች። እቺ ድልድይ እንግዲህ መኪና የሄድባትም ለእግር መሻገሪያ ብቻ ነው። ሁለት ሰዎችን የምታስተላልፍ ጠባብ ድልድይ ነው። እቺ ድልድይ ላይ ያለችው የጥንት አባቶቻችን ጉባኤ ሲተክሉባቸው ጉባኤ ሲያቀርቡባቸው የነበሩትን ጎጆዎች እንመለከታለን። ዛሬም እዚህ ያሉት እነዚህን አይነቶች የጉባኤ ቤቶች ናቸው። ስለዚህ በአናቱ ላይ የምትመለከቱት ዛሬ በግንባታ ላይ አሁን በግንባታ ላይ ያለው የመስቀለ ክርስቶስ ቤተክርስቲያን ነው። እዚህ ካሉት ከሁለቱ ከቅዳሴ ጉባኤ ቤት እና ከቅኔ ጉባኤ ቤት እዚህ ጋር የምንመለከታቸው ያው የቅዳሴ ጉባኤ ቤት ተማሪዎችን እንመለከታለን። እግዚአብሔር ያደለን እግዚአብሔር የመረጠን እዚህ እጃችንን መሰንዘር ክንዳችንን መፍታት እንዳለብን ወደዚህ መራዳት እንዳለብን ለማጠየቅ እወዳለሁ። ቀጣይ ወደ ቤተ ክርስቲያኑ እንሄዳለን። ወደ ነበረችዋ ወደ መቃኛዋ ወስዳችኋለሁ። ይሄ ቦታ በጣም በረሃማ በጣም ከባድ ሙቀት የሚያስተናግድ መሆኑን ነግሬያችኋለሁ። ከዓመታት ውስጥ እቺ ከሐምሌ እስከ መስከረም ያለችው ጊዜ ብቻ ነች ትንሽ የቅዝቃዜ ሁኔታ ያላት። ከዛ ውጭ ያሉት በጣም በረሃማ ነው። በጣም ሙቀት በጣም ግለት ባለበት ሁኔታ ውስጥ በዚህ ቆርቆሮ ውስጥ አገልግሎት መፈጸም በጣም ከባድ ነው። የቤተ ክርስቲያኑ እየታነጸ ጎን ለጎን ቤተልሔሙ የክርስትና ቤቱም አብሮ እየተሰራ ስለሆነ በቃኛዋ ጎን የቤተልሔም ግንባታ እየተሰራ ይገኛል። ይህንን ሁሉ የጉልበት ስራ በመስራት የአካባቢው ማህበረሰብ ደከመኝ ሰለቸኝ ሳይ እየሰሩ ያሉበት ሁኔታ ነው ያሉ። ይሄ እንደምታዩት የቢም ብረት ታሶ የኮለን ብረት ታሶ የእናንተን እጅ እየጠበቀ ነው ያለ። እንደምትመለከቱት ይሄ ክርስትና ቤት ስከለተን ወይም ደግሞ ዋና ህንፃውን የሚሸከመው ተሸካሚ ስራው ተሰርቷል። ስራው በምታዩት ደረጃ ላይ ነው ያለው። እንግዲህ ያው የቤተ ክርስቲያኑን የምስራቁ በኩል እንገኛለን። በምስራቁ በኩል ግራውንድ አለው። ለዕቃ ቤት እንዲሆን ተደርጎ የተሰራ የግራውንድ ቤት አለው ማለት ነው። 24 ኮለኖች አሉት። እነዚህ 24 ኮለኖች እንግዲህ እግዚአብሔር ቢፈቅድ እንዲሰሩ የታሰበው በሴራኮት ፊኒሽንግ ስራ ነው። የሴራኮት የአንድ ጋሎን ዋጋ 5000 እስከ 6000 ብር ነው ዛሬ ባህር ዳር ላይ የሚሸጠው። አንድ ጋሎን ሴራኮት እነዚህ ሁለት ኮለኖች ይቀባልናል። ሌላው የቀረው ስራ ደግሞ ከውስጥ የኮርኒስ ስራ፣ የጂፕሰም ቻክ ስራ ይቀራል፣ የቀለም ስራ ይቀራል። እነዚህ ሁሉ ስራዎች አሉ። እዚህ ጋር እየተገነባ ያለው የመስቀለ ክርስቶስ ቤተክርስቲያን ቢሆንም የአባታችን አቡነ ስጣጢዎስ በተጨማሪ የአባታችን ተከስተ ብርሃን ጽላት በዚሁ እንዳለ ልነግራችሁ እወዳለሁ። ገዳሙ ያው ጥንታዊ ነው፣ ግን ከማለ እንደው እኛም አናውቀውም ጠፋባት እንጂ ተበተን እቃው ገዳሙ ላይ ይገባል። አሁን በጊዜ አባ ኤልያስ ገዳሙ ላይ እየመጡ ወይም ለምንም ውዳሴ ማርያም እየመጡ ያሰሙን ነበረ። እዚህ የሆኑ ሰዎች ተመጡና በመስቀለ ክርስቶስ ቤተክርስቲያን የምታክልበት ቦታ ውስጥ አሰጡ መስሏቸው እዚህ መጥተው ጠየቁ። አሁን በእግዚአብሔር ፈቃድ ያው ተናግራችኋለኝ 7ኛው ገዳም መልሶ ያው ተቋቋመ። አባቶቻችን የህዝቡ መሬት ይመዘበርብናል፣ ከዚህው ተጓሃንቻ ተጠምቀመድን ቦታ ላይ እንሰራዋለን ብለው
የህዝቡ መሬት እንዳይነካብን ብለው ከዝሬ በፍቃድ ሁነው አባ ኤልያስ የሚባሉ የትም የውጭ ሰዎች መጥተው የእኛን ርህርህና የእኛን ችግር አይተው ከዚያው ከጓንቻ ተቀልቀመዱ ቦታ ላይ ከተማውን በማቀፍ ከዚያው ላይ ይሰራ ብለው ፈቅደውልን እኛም እየሰራን እንገኛለን። አሁንም እኛም ደግሞ ህዝቡም ደግሞ 9 ደሽ ራሱ ከከተማው ጋራም ከገጠሩ ጋራም ሆኖ 6 ዓመት ሳይሞላ ስራውነት ልንሰራው ልናጠናቅቀው እየታገልን ያለን። ከዚህ ላይ ደግሞ አንዳንድ እጠድቅ ባይ አንዳንድ የእግዚአብሔርን መንገድ ያዩ ሰዎች እየረዱን ይገኛሉ። በዚህ አካባቢ የሚገኙ ምዕመናን እውነት ዋጋቸው በምድር አይደለም በሰማይ ነው። ደከመኝ ሰለቸኝ ሳይሉ ስራቸውን ትተው የሚሰራውንም ባለሙያ አብልተው ለራሳቸው ምግባቸውን ይዘው መጥተው እዚሁ ሰርተው ውለው የሚገቡ አባቶች ናቸው። እንግዲህ እግዚአብሔር ይስጥልን፣ እናመሰግናለን።